ነገ 9 ሰዓት ላይ በኢትዮጵያ ዋንጫ ወላይታ ዲቻ ከሲዳማ ቡና የሚያደርጉት ጨዋታ ይጠበቃል። በውስጥ መስመር የደረሰኝ አንድ ሜሴጅ ነበረ። ምንድነው ሁል ጊዜ የውጭ ዜና ብቻ የምትሰራው? የኢትዮጵያን ሊግ ለምንድነው የማትዘግብልን? ለምንድነው የኢትዮጵያን ሊግ የማትሰራው የሚል ነገር ደርሶኛል። በኢትዮጵያ ዋንጫ ወላይታ ዲቻ ከሲዳማ ቡና የሚያደርጉት ጨዋታ እጅግ በጣም ይህን ያህል ተመልካች ይኖረዋል ብዬ አላሰብኩም። አጋጣሚ ነው ወደ ስቴዲየም አካባቢ በነበርኩበት ሰዓት ያ ሁሉ ደጋፊ ሳይ የሀገራችን ኳስ ወይኔ አልኩኝ። በቃ ይሄን የመሰለ ደጋፊ ባለባት ሀገር ላይ ደህና ስቴዲየም እንኳን የለንም። ለማንኛውም ነገ 9 ሰዓት ላይ ወላይታ ዲቻ ከሲዳማ ቡና የሚያደርጉትን ጨዋታ ማን የሚያሸንፍ ይመስላችኋል? እስቲ የኔ ፎሎወሮች ኮመንት ሴክሽን ላይ ሀሳባችሁን ግለጹ። ወላይታ ዲቻ ከሲዳማ ቡና በኢትዮጵያ ዋንጫ የፍጻሜ ጨዋታ ያደርጋሉ። ይህን ጨዋታ ማን የሚያሸንፍ ይመስላችኋል? ነገ 9 ሰዓት ላይ በአዲስ አበባ ስቴዲየም የሚያደርጉትን ጨዋታ ለመመልከት በመጡ ደጋፊዎች አዲስ አበባ እየተቀወጠች ነው የምላችሁ። በተለይ ወደ ሜክሲኮ እንዲሁም ደግሞ ስቴዲየም ዙሪያ ላይ ያሉ ደጋፊዎችን አይታችኋል ወይ ነው የምላችሁ። የኢትዮጵያ ዋንጫ በሲዳማ ቡናና ወላይታ ዲቻ መካከል ይደረጋል። እጅግ በጣም ደስ የሚል ድባብ ነው ያየሁት። ነገ እኔም ራሴ 9 ሰዓት ላይ ስቴዲየም እገኛለሁ ማለት ነው። ይመቻችሁ።